ሰላም እንዴት ናችሁ ቤተሰብ? ዛሬ እንግዲህ አዲስ የተለቀቀ ፕላትፎርም አለ። ግሩፕ ቮይስ ቻት አፕ ነው። በኦዲዮ ቻት ብቻ የሚሰራ ነው። እሺ በመጀመሪያ ስለ ዴሊ ታስኩ እንዲሁም ስለ ኤጀንት ኮሚሽን እና ስለ ኢንቪቴሽን ሪዋርድ ያለውን ነገር እናያለን። ከዛ በመቀጠል ደግሞ እንዴት እንደምትመዘገቡም አሳያችኋለሁ። በደንብ ተከታተሉ ማለት ነው። ስለዚህ እዚህ ጋር እንደምታዩት አንድ ሰው ሆስት ወይም ኤጀንት ሆኖ ከተመዘገበ በኋላ እዚህ ጋር ዴይሊ ታስክ ይመጣለታል ማለት ነው። እንደምታዩት እንግዲህ እዚህ ጋር ሆስት ታስክ የሚል አለ። እሱ ጋር ገብተን እናያለን ማለት ነው። በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት እንግዲህ ለተከታታይ 7 ቀናት ዌልካም ሪዋርድ አለው። እሱም በቀን 50 ሺህ ነው የሚሰጣችሁ ለ60 ደቂቃ ማይክ ላይ ስትቀመጡ። እዚህ ጋር 25 ሺህ ትወስዳላችሁ። አሁንም ድጋሜ ለ120 ደቂቃ ሲሆን አሁንም 25 ሺህ ይሰጣችኋል። በቀን 50 ሺህ ትወስዳላችሁ ማለት ነው። ይሄ የሚቆየው እስከ 7 ቀን ድረስ ይሰጣችኋል ማለት ነው። እዚህ ፕላትፎርም 100 ሺህ $1 ማለት ነው። 1 ሚሊዮን $10 ማለት ነው። ስለዚህ ከ7 ቀን በኋላስ ምን ይሰጠናል የሚለውን ደግሞ ለማየት እዚህ ጋር ከ7 ቀን በኋላ በቀን 12 ሺህ ይሰጣችኋል ማለት ነው። እዚህ ጋር እንደምታዩት ሩል አለ። ሩሉን ገብተን እዚህ ጋር ቼክ እናደርጋለን ማለት ነው። እዚህ ጋር እንደሚያሳያችሁ እንግዲህ ለተከታታይ 7 ቀናት ከሰጣችሁ በኋላ ከ8ኛው ቀን ጀምሮ እስከ 37ኛው ቀን በቀን 12 ሺህ ፖይንት ይሰጣችኋል ማለት ነው። እሱም በየቀኑ ትወስዳላችሁ። ከዛ ከ37ኛው ቀን ጀምሮ ፎሬቨር ይላል እስከ መጨረሻ ድረስ ፐርማነንት ታስክ ማለት ነው። ይሄ ፐርማነንት ታስኩ ደግሞ በቀን 6000 ይሰጣችኋል ማለት ነው። እሱን እየሰራችሁ በየቀኑ መሰብሰብ ትችላላችሁ። ከዛ በተረፈ ከዛ በላይ ለማግኘት ደግሞ በቀን እስከ 1 ሚሊዮን ድረስ ማግኘት ይቻላል። እሱ ደግሞ ጊፍት ስትቀበሉ ወይም ኤክስቼንጅ ስታደርጉ ከቢ ሌቭል ጀምሮ እስከ ኤስኤስ ሌቭል ድረስ አለ። በቀን የምታገኟቸውን ዴሊ ሪዋርድ እዚህ ጋር አስቀምጦታል ማለት ነው። ስለዚህ ፍሪ ታስክም አለው። እንዲሁም ደግሞ ኤክስቼንጅ ባደረጋችሁ ቁጥር በዛው ልክ የምታገኙትም ይጨምራል ማለት ነው። ዴይሊ ታስኩ ይህን ይመስላል። ከዚህ በተረፈ ሌሎችም አሉት። እንግዲህ ተጨማሪ ታስክም አለው። እሱን ገብታችሁ አፕ ላይ ማየት ትችላላችሁ። እዚህ ጋር ዴይሊ ታስክም የሚል ሌላ ታስክም አለው። ከዚህ በተረፈ ደግሞ ቀጣይ የምናየው ኢንቪቴሽን ሪዋርድ ነው። ኢንቪቴሽን ሪዋርድ ሰዎችን ኢንቫይት ስታደርጉ ለእናንተ የሚሰጣችሁ ሪዋርድ አለ። እሱን ገብቼ ላሳያችሁ። እዚህ ጋር ኢንቪቴሽን ሪዋርዱ በሁለት አይነት መልኩ ኢንቪቴሽን ሪዋርድ እየሰጠ ይገኛል ማለት ነው። አንደኛ እንግዲህ 3 ሰው ኢንቫይት ስታደርጉ ለእናንተ 30 ሺህ ኮይን ይሰጣችኋል። 10 ሰው ኢንቫይት ካደረጋችሁ ለእናንተ 100 ሺህ ፖይንት ይሰጣችኋል ማለት ነው። ስለዚህ እስከ 1 ሚሊዮን ድረስ በኢንቪቴሽን የምትሰሩበት ነው። ሁለተኛ ደግሞ ተጨማሪም ታይሚንግ ሀወር ላይ ሲቀመጡም የሚሰጣችሁ ኢንቪቴሽን ሪዋርድ አለ ማለት ነው። ስለዚህ ይሄም አሪፍ ነው። ሪቻርጅ ባደረጉ ቁጥርም ለእናንተ የሚሰጣችሁ ፖይንት አለ። እዚህ ጋር እንደምታዩት አንድ ሰው ሪቻርጅ ካደረገ 20 ሺህ ፖይንት ይሰጣችኋል። እንዲሁም 10 ሰው ሪቻርጅ ቢያደርግ 220 ሺህ ፖይንት ይሰጣችኋል እያለ እስከ ሚሊዮን ድረስ ይሄዳል። እዚህ ጋም ጌም በተጫወቱ ቁጥር ለእናንተ ይሰጣችኋል። አንድ ሰው ጌም ከተጫወተ 20 ሺህ ይሰጣችኋል። 10 ሰው ከተጫወተ 200 ሺህ እያለ እስከ ሚሊዮን ድረስ ይሄዳል እና ኢንቪቴሽኑ በጣም በብዙ መንገዶች ናቸው እዚህ ጋር የሚሰራባቸው። ኢንቪቴሽን ሪዋርዱ ይህን ይመስላል ማለት ነው። ኤጀንት ኮሚሽን እንግዲህ ከ4% ጀምሮ እስከ 20% ያስባል። ሳፖርት አለው። ለአንድ ወር 16% ነው የሚያስብላችሁ። ወዲያው እንደተመዘገባችሁ ለአንድ ወር ኤጀንት ከሆናችሁ 16% ቀጥታ ያስብላችኋል። ከአንድ ወር በኋላ ግን በሌቭላችሁ መሰረት ይሆናል። ከዲ ሌቭል ጀምሮ እስከ ኤስ ሌቭል አለ። ከ4 እስከ 20% ማለት ነው። ድሮ ለማድረግ በባይናንስ ዩኤስዲቲ ወይም ደግሞ በሎካል ባንኮች ቴሌብርን ጨምሮ ንግድ ባንኮችን ማውጣት ትችላላችሁ። ወይም ደግሞ በዩኤስዲቲ እና ባይናንስ ዋሌት ያላችሁም እንደ አማራጭ በፈለጋችሁት ድሮ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን እንዴት እንደምትመዘገቡና እንዴት በትክክል ተመዝገባችሁ ታስካችሁን እንደምትሰሩ ነው ማሳያችሁ። ስለዚህ አፕሊኬሽኑን ሊንክ ግሩፕ ላይ አስቀምጥላችኋለሁ። የቴሌግራም ግሩፕ ሊንክ ኮመንት ላይ አስቀምጥላችኋለሁ። ወደ ቴሌግራም ግሩፕ ጆይን ካደረጋችሁ በኋላ ሊንኩን እዛ ታገኛላችሁ። ተመዝገባችሁ መስራት ትችላላችሁ ማለት ነው። አሁን ቀጥታ ወደ ቴሌግራም ግሩፕ እንሄድና እየተመዘገብን እናያለን። አሁን እንደምታዩት ቴሌግራም ግሩፕ ላይ ይገኛሉ ማለት ነው። ስለዚህ አሁን እናንተ ሆስት መሆን የፈለጋችሁ እዚህ ጋር ሆስት ሊንክ ብዬ አስቀምጥላችኋለሁ። በሱ መግባት ትችላላችሁ። ኤጀንት መሆን የፈለጋችሁ እዚህ ጋር ኤጀንት ሊንክ ብዬ አስቀምጥላችኋለሁ። በኤጀንት ሊንክ መግባት ትችላላችሁ። ግን ቀለል የሚለው በሆስት ተመዝግባችሁ፣ ምክንያቱም ሆስት ተመዝግባችሁ ወደ ኤጀንት መቀየር ትችላላችሁ ራሳችሁ ማለት ነው። አፕላይ ቱ ኤጀንት የሚላለ ሆስት ከሆናችሁ በኋላ ወደ ኤጀንት መቀየር ስለምችሉ መጀመሪያ በሆስት ገብታችሁ ብትመዘገቡ የተሻለ ነው የምለው። ስለዚህ እዚህ ጋር ሆስት ሊንክ በሚለው አሳያችኋለሁ። አሁን እኔ ሆስት ሊንክ የሚለውን ክሊክ እናደርጋለን። እዚህ ጋር እንደምታዩት ሊንኩን እንደነካችሁ በዚህ መልኩ ይመጣላችኋል። እታች ባይንድ የሚላለ እንደምታዩት እዚህ ጋር ባይንድ የሚለውን ክሊክ ታደርጋላችሁ። እሱን ክሊክ እንዳደርጋችሁ በዚህ መልኩ ጉግል ፕሌይ የሚላለ እዚህ ጋር ጉግል ፕሌይ የሚለውን ክሊክ እናደርጋለን። አፕሊኬሽኑን ዳውንሎድ አድርጋችሁ ኢንስቴል ካላችሁት በኋላ ኦፕን ስትሉት በዚህ መልኩ ይመጣላችኋል። የመመዝገቢያ ፎርም በጉግል ወይም በፌስቡክ ይላችኋል። ስለዚህ ሪከመንድ የሚደረገው ጉግል ነው። በጉግል ሎጊን የሚለውን ክሊክ ታደርጋላችሁ።
እሱን ክሊክ እንዳደረጋችሁ በዚህ መልኩ ካንትሪ ሴሌክት ታደርጋላችሁ። እዚህ ጋር ያላችሁበትን ሀገር ትመርጣላችሁ። ጀንደር ደግሞ እዚህ ጋር ታስተካክላላችሁ። ሴት የሆናችሁ ፊሜል፣ ወንድ የሆናችሁ ሜል ትላላችሁ። በመቀጠል እድሜያችሁ ያው ከ18 ዓመት በላይ መሆኑን ቸክ ካደረጋችሁ በኋላ ከታች ኮንቲኒው የሚል አለ። ኮንቲኒው ትሉታላችሁ። ኮንቲኒው እንዳላችሁት እንግዲህ በዚህ መልኩ ወደ ፕላትፎርሙ ያስገባችኋል ማለት ነው። ስለዚህ እዚህ ጋር የምታደርጉት አምስተኛው አይከን አለች ማይን የምትል እንደምታዩት እዚች ጋር አምስተኛው አይከን አለች። እሷን ክሊክ ታደርጋላችሁ። ወደ ፕሮፋይላችሁ የሚወስዳችሁ ነው። እሱን ክሊክ እንዳደረጋችሁ በዚህ መልኩ ይመጣላችኋል። ስለዚህ ወደ ታች እንደዚህ ሳብ ታደርጉትና ከታች ማይ ሴንተር የሚላለ እንደምታዩት እዚህ ጋር ማይ ሴንተር የሚለውን እሱን ክሊክ ታደርጋላችሁ። ስለዚህ በመጀመሪያ እንግዲህ ሆስት ናችሁ ወደ ኤጀንት መቀየር ስለምችሉ እዚህ ጋር ሆስት ሴንተር የሚለውን ነክታችሁ አይዲ ሰርች አድርጋችሁ አፕላይ ታደርጋላችሁ። አይዲ በዚህ በስክሪኑ የምታዩትን አይዲ አስገብታችሁ አፕላይ ታደርጋላችሁ። አፕላይ ካደርጋችሁ በኋላ ቀጣይ ደግሞ እዚህ ጋር ኤጀንት ከሚለው ገብታችሁ ኤጀንሲ አፕሊኬሽን ፎርም ትሞላላችሁ ማለት ነው። ስለዚህ ኤጀንት ፎርም ለመሙላት እዚህ ጋር ኤጀንት አፕሊኬሽን የሚላለ እሱን ክሊክ እናደርጋለን። እሱን ክሊክ እንዳደረጋችሁ በዚህ መልኩ ነው የሚመጣላችሁ። ከታች አፕላይ ነው የምትላለች እንደምታዩት ከታች አፕላይ ነው የምትላለች እሷን ክሊክ እናደርጋለን። በዚህ መልኩ ሲመጣላችሁ ከታች አሁንም ድጋሜ አፕላይ የሚላለ እንደምታዩት እዚህ ጋር አፕላይ የሚል አለ። እሱን ክሊክ ታደርጋላችሁ። ከዛ በዚህ መልኩ ፎርም እንድትሞሉ ይመጣላችኋል። እንደምታዩት እዚህ ጋር ፎርም ለመሙላት እዚህ ጋር ኤጀንሲ ኔም የፈለጋችሁትን ስም ሰጥታላችሁ። ሲቲ ይላል። እዚህ ጋር ደግሞ የፈለጋችሁትን ከተማ መጥቀስ ትችላላችሁ። መቀጠል እዚህ ጋር ካንትሪ ሴሌክት አድርጋችሁ ኢትዮጵያ ታደርጉትና እዚህ ጋር ፎን ነምበር ታስገባላችሁ። 9 ብላችሁ ጀምራችሁ ዋትስአፕ ነምበር ደግሞ እዚህ ጋር 09 ብላችሁ ስልካችሁን ታስገባላችሁ። መቀጠል እዚህ ጋር ኦቲፒ ስለሚልኩ ከታች ኦቲፒ የሚልኩላችሁ ኢሜይላችሁን እዚህ ጋር ታስገባላችሁ። የተመዘገባችሁበትን ኢሜይል ታስገቡና እዚህ ጋር በመቀጠል እዚህ ጋር ጌት ኦቲፒ የምትላለች ጌት ኦቲፒ ስትሏት ወደ ኢሜይላችሁ ኦቲፒ ልኩላችኋል። 1 ደቂቃ ነው የሚሰጧችሁ። በፍጥነት ሂዳችሁ ጂሜል አካውንት ላይ ማለት ነው ወደ ጂሜል አፕ ሂዳችሁ ኮዱን ኮፒ ብላችሁ አምጣችሁ እዚች ጋር ታስገባላችሁ። ኮዷን ካስገባችሁ በኋላ መጨረሻ ላይ ከታች ሳብሚት የምትላለች እንደምታዩት ሳብሚት ብላችሁ ትጨርሳላችሁ ማለት ነው። በዚህ መልኩ ኤጀንት ፎርም ሞላችሁ ማለት ነው። ይህን ካደረጋችሁ በኋላ ባክ ብላችሁ ትወጣላችሁ። በመቀጠል ፌስ አውተንቲኬሽን ትሰጣላችሁ ማለት ነው። ለእናንተ እዚያ አካባቢ ቬሪፋይ የሚል ነገር ይመጣላችኋል። አሻራ ትሰጣላችሁ ወይም ታስክ ሴንተር ላይ ስገቡ ታገኙታላችሁ። ፌሳችሁን ቬሪፋይ ታደርጋላችሁ። ቬሪፋይ ካደረጋችሁ እንደዚህ ቬሪፋይድ የሚል ምልክት ያሳያችኋል ማለት ነው። እሱን ካደረጋችሁ በኋላ ቀጥታ ዴይሊ ታስካችሁን መስራት ትችላላችሁ። ይህን ይመስላል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አዳዲስ የኦንላይን ስራዎች ሲኖሩ ወደ እናንተ በፍጥነት የማደርስበት ቻናል ነው። ይመቻችሁ።